ሰላምና ጤና በያላችሁበት ይብዛላችሁ። ትላንትና ዘፋኝ የነበረው አቤል ሙሉጌታ ዘፈኑን እንዳቆመና ከዚህ በኋላ ወደዛ እንደማይመለስ አሳውቋል። ወደ ጌታ እንደመጣ ጌታ እንደተቀበለ እንደዚሁም ደግሞ መዝሙር እንዳዘጋጀ ተናግሯል። እንደዚሁም ደግሞ ቲክቶክ ላይቭ ላይ ቀርቦ እንደዚሁም ጂ መሳይ ከዚህ በኋላ ዘፈን እንደማይዘፍንና ጌታን እንደተቀበለ የክርስቶስ ኢየሱስ እንደሆነ እሱም ነግሯል። ሁለቱ ላይ እንግዲህ አጠር ያለ ቆይታ እናደርጋለን። የትም ሳትሄዱ ቪዲዮን እስከ መጨረሻው እንድትከታተሉና ሰብስክራይብ ያላረጋችሁ ቻናሌን ሰብስክራይብ እንድታረጉ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃችኋለሁ። እንግዲህ ወደ ጌታ አንድ ሰው ሲመጣ በሰማይ ታላቅ ደስታ ይሆናል ይላል መጽሐፍ ቅዱስ። በተለይ ደግሞ ዘፋኞች መንግስት ሰማያት አይወርሱም ስለሚል ዘፈን ዓለም ውስጥ የነበረ ሰው ሲያመልጥ በጣም እጅጉን ደስ ይላል። ምክንያቱም ብዙ ተከታይ ስላሉት ለነዛ ተከታዮቹ መዳን ይሆናል ብዬ አስባለሁ። እንደዚሁም ደግሞ የዘፈን ዓለም የነበረበት ሰላም የለም፣ ደስታ የለም፣ እረፍት የለም። ገንዘብ ሊኖር ይችላል፣ ዝና ሊኖር ይችላል፣ ግን ደግሞ እረፍት የለም፣ ሰላም የለም። ስለዚህ ከዚህ ከጨለማ አሰራር ከጨለማ አገዛዝ መውጣት እጅጉኑ በጣም ደስ ይላል። ነገር ግን ይሄ እንዳለ አንድ ነገር ማለት እፈልጋለሁ። ነገር ግን አንድ ሰው ወደ ጌታ ሲመጣ አዲስ ክርስቲያን ነው፣ ጌታን መቀበሉ ነው፣ በንስሐ መግባቱ ነው። እስኪጠነክር ድረስ የእግዚአብሔርን ቃል መብላት አለበት፣ ማወቅ አለበት፣ ማንበብ አለበት፣ እንደዚሁም ደግሞ መጸለይ አለበት። ምክንያቱም ሰይጣንን በዛው ልክ ስለሚመጣ ማለት ነው። አንድ ሰው ወደ ጌታ ከመጣ በኋላ በተለይ አንድ ዘፋኝ ወደ ጌታ ከመጣ በኋላ ሰይጣንን ብዙ መሰናክሎች ያመጣል። ስለዚህ ያ ሰው ሳይጠነክር ወደ ሌላ መግባት ለውድቀትም ሊዳረገን ስለሚችል እዚህ ላይ ጥንቃቄ መውሰድ አለብን። መቸኮል የለብንም። ብዙ ዘፋኞች ከዓለም ወደ ጌታ መጥተዋል እናውቃለን። ለፕሮቴስታንት አዲስ አይደለም። ብዙ ዘፋኞች ወደ ጌታ መጥተዋል። እንደዚሁም ተለውጠው በጌታ ቤት ህይወታቸውን አሳምረው ወደዛኛው ዓለም የሄዱ ሰዎች አሉ፣ ወደ ጌታ የሄዱ ሰዎች አሉ። እንደዚሁም ደግሞ ብዙ መከራና መሰናክል ያዩ ሰዎችም አሉ። በተለይ ደግሞ ከአንጋፋዎቹ አርቲስቶች ስናነሳ ሂሩት በቀለ እንግዲህ ጌታ ላይ ሙጥኝ ብላ ለ30 ዓመታት ከጌታ ጋር ህይወቷን አቆይታ በስተመጨረሻ ላይ ምንም ባክ ሳታረግ ጌታን አስከብራ በንስሐ እንደጸናች ወደ ጌታ ሄዳለች። አንድ ሁለተኛ ደግሞ እንደዚሁም ሙሉቀን እንደዚሁም ሙሉ ዘመኑን ለእግዚአብሔር ሰጥቶ አገልጋይ ሆኖ እሱም ወደ ጌታ ተሰብስቧል። እንደዚሁም ወንድማችን ጥበቡ ወርቅዬን ስናይ ደግሞ ጥበቡ ወርቅዬ አስታውሳለሁ 2006-7 አካባቢ ነበር ጌታን የተቀበለው። አንድ ነገር ብሎ ነበር በንግግሩ ላይ ሴፉ ሾው ላይ ቀርቦ አሁን ወደ ዝማሬ መጣት አልፈልግም፣ ቶሎ መዘመር አልፈልግም፣ መጀመሪያ ህይወቴ መሰራት አለበት ሲል ነበር። ስለዚህ እንዳለውም 10 ዓመት ተሸሸገ፣ 10 ዓመት ህይወቱ ተሰራ። ከዛ በኋላ በእሳት ነው የወጣው። በእሳት ተፈተነ፣ በእሳት ወጣ። የሱ ዝማሬዎችም እንደዚሁም ደግሞ የሱ አገልግሎቶችም ተቀባይ ሆነ። እንደገና እንደ አዲስ ወደ ህዝቡ ብቅ አለ። ይሄ መሰራት ይጠይቃል የህይወታችን። እንደዚሁም ደግሞ ዘሪቱን ማንሳት እንችላለን። በተቃራኒ ደግሞ ዘሪቱ ወደ እግዚአብሔር ቤት መጣች፣ ጌታን ተቀበለች፣ ንስሐ ገባዋለች። 1 እና 2 ዓመት ቆየች፣ መዝሙር አወጣች። ከዛ በኋላ ወደ ዘፈን ዓለም ተመለሰች። ከዘፈን ዓለም ውስጥ ቆይታ ከዘፈን ዓለም ደግሞ እንደገና ወጣለች። ከወጣች በኋላ ደግሞ ነገሩ ተሳክቶላታል። ግን ያጣችው ብዙ ነገር አለ። በዚህ መሃል ውስጥ የተጎዳችው ህይወት አለ። እንዲህ ወጣ ገባም ደግሞ ያስባላት ነገር አለ። ስለዚህ አቤል ጥሩ ነው፣ ግን ደግሞ መዝሙሮች አሁን ባታወጣ ጥሩ ነው ብዬ አስባለሁ። ለምን ህይወት መሰራት አለበት። በእግዚአብሔር ቃል መቆየት አለብህ፣ መጸለይ አለብህ። ስለዚህ ስትጸና ከጸና በኋላ ያ ይደርሳል፣ መዝሙሩ ይደርሳል። ጸጋም ስላለ መዝሙሩ ይደርሳል። እንደዚሁም ደግሞ ጂ መሳይም አሪፍ ነው፣ ደስ ብሎናል። ግን ህይወታችሁ መሰራት አለበት። ምክንያቱም ጠላት አለ፣ የሚጠብቃችሁ ጠላት አለ። ሆን ብሎ እናንተን ለማጥቃት እናንተን ብዙ ነገር ስለመክተት ጠላት ይጠብቃችኋልና በእርግጥ እግዚአብሔር ቢኖርም የእናንተም ድርሻ አስተዋጽኦ ስለሆነ ለመዝሙር ባትቸኩሉ ጥሩ ነው ብዬ አስባለሁ። ህይወታችሁን እንዲሰራ ማድረግ አለባችሁ። መጀመሪያ ህይወታችሁ ነው መሰራት ያለበት። ህይወታችሁ ከተሰራ በኋላ ሰይጣንም ዓለምም አያሸንፋችሁም። ስለዚህ አሪፍ ይሆናል እላለሁ። ለማንኛውም
እግዚአብሔር በቤቱ ያጽናችሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። መልካም ቀን